ሰላም ጤና ይስጥልኝ የተከበራችሁ የቡታጅራ ቲዩብ ተከታዮች፣ ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት የባህር ዳር የኮሪደር ልማት ጉብኝት አድርገው ነበር። በዚህ ወቅት የተመለከቱትና ያዩትን በኤክስ ገጻቸው አስፍረውታል። እኛ እንደሚከተለው እናቀርበዋለን። ዛሬ የባህር ዳር ከተማ የኮሪደር ልማት እንቅስቃሴ ተመልክቻለሁ። ተፈጥሮና የሰው ጥበብ ተዋህደው ባህር ዳርን ይበልጥ ውበቷ እያወጡት ነው። ከተማዋን የንግድና ቱሪዝም ማዕከል ለማድረግ አመራሩ ከሚያደርገው ጥረት የምንማራቸው ብዙ ነገሮች አሉ። ባህር ዳር በፈተና ውስጥ የመጽናት ምሳሌ ናት። ባለፉት ዓመታት የነበረው ፈተና እያለፈ ነው። ባህር ዳር በፈተና ውስጥ ስራዋን አላቋረጠችም። እንዲያውም ለፈተና የተወረወረውን ድንጋይ ለግንባታ ተጠቅማበታለች። የጣና መከፈት የማስተሳሰር መርሃችን መገለጫ ነው። የልማት ስራዎቻችን መመጋገብና መተሳሰር እንዳለባቸው የባህር ዳር ኮሪደር ምሳሌ ይሆናል። ለብዙ ዘመናት ከከተማው ተለይቶ የነበረውን ጣና ወደ 8 በሚደርሱ ቦታዎች ከኮሪደሩ ጋር ተገናኝቷል። ይህም ከመዝናኛነቱ ባሻገር ከተማዋን ነፋሻማ አድርጓታል። ነባር እሴት ላይ አዲስ እሴት መጨመር፣ በመደመር መንገድ ብልጽግናን ለማረጋገጥ በነባር እሴቶቻችን ላይ አዳዲስ እሴቶችን ጨምረን መገንባት አለብን። ባህር ዳር የጣና ሐይቅና የአባይ ወንዝ መገኛም ናት። ከግማሽ ምዕተ ዓመት በላይ ያስቆጠሩ የዘንባባ ዛፎችም አሏት። በዚህ ላይ የኮሪደር ልማቱ ተጨማሪ ውበት ሰጥቷል። የአካባቢ ተቋማት ፈጠራ እየጨመሩ ልማትን እንዲያሳልጡ ማድረግ። ባህር ዳር ኮሪደር የለበሱ ንጣፎችና የቆሙት መብራቶች በአካባቢው ተቋማትና ባለሙያዎች የተዘጋጁ ናቸው። በቀጣይም አካባቢያዊ ክህሎትንና አቅምን መጠቀም የበለጠ መለመድ አለበት። ባህር ዳር የስፖርትና የቅርስ ቱሪዝም መዳረሻ ማድረግ። በጣና ዙሪያ ያሉት ታሪካዊ ስፍራዎች፣ ከጣናና ከአባይ ጋር ተያይዘው የተሰሩት ወደቦችና መናፈሻዎች፣ የባህር ዳር ዓለም አቀፍ ስቴዲየም፣ የአባይ ዘመናዊ ድልድይና ሌሎችም ልማቶች ባህር ዳርን የንግድና ቱሪዝም ማዕከል እያደረጓት ነው። የአመራር አርአያን አመራር ሰርቶ የሚያሰራ ቀድሞ የሚያስከትል መሆን አለበት። የአማራ ክልል ርዕሰ መስተዳድር የራሳቸው ጽሕፈት ቤት አካባቢ አስተካክለው ኮሪደሩን በመስራት አርአያ መሆናቸው ትምህርት የሚሆን ነው። ባህር ዳር ከዚህም በላይ መስራት የምትችል ናት። ይሄ መጀመሪያዋ እንጂ መጨረሻው አይደለም። ጽዳቱን ባህል ማድረግ፣ የተሰሩ አካባቢዎችን ጥንቅቅ ማድረግ፣ ተቋማት አካባቢያቸውን እንዲቀይሩ ማትጋት፣ ንግድን፣ ቱሪዝምንና ኢንቨስትመንትን ይበልጥ ማበረታታት ከህዝቡም ከአመራሩም ይጠበቃል።